ተማሪዎች አይደለም እንደዚህ አይነት እንትን ተጠቅመውባቸው ጥያቄውን ገና ከመጀመሪያው ሳይነበብ በጣም ኮንፊውዝ ነው የሚሆኑት። ጭራሽ አይደለም እንደዚህ የሚያወዛግብ ነገር። በጣም ብዙ ሰው ጥያቄ የሚጠይቀኝ እኔ የሚፈልጉት ኳሊቲ ነው። ይሄ ብዙ ሴንቴንስ መጻፍ አይደለም የሚፈልጉት ኳሊቲ። መጀመሪያ ሪጀክት ተደረግ፣ ሁለተኛ ላይ አፕላይ አደረግ፣ ከዛ ይሄንን ፎርሙላ have you applied ALA before yes then በኔክስት ላይ አክሴፕት ተደረገ። ሰላም guys, እንዴት ናችሁ? ሰላም ነው? hope everything is good with you all guys. So ዛሬ ማውራው it's about the high school opportunity ነው። the previous video ያወራው የነበረው ስለ ዩኒቨርሲቲ ስኮላርሺፖች ናቸው። ስለ አሜሪካ and ካናዳ ያሉ የስኮላርሺፕ ኦፖርቹኒቲዎች ናቸው። half ምናምን ከብር በሚያደርጉት እንዳለ ስቴት አድርጌ እንዳለ ፖስት አድርጌላችኋለሁ። so today በሃይ ስኩል ዙሪያ ነው። ምክንያቱም በኢትዮጵያ ሀገር በአጠቃላይ የሚታወቁት ሁለት ሃይ ስኩል ስኮላርሺፖች ነው ያሉት which is African Leadership Academy እና United World College ማለት ነው እንደዚህ። so African Leadership Academy አሁን ተከፍቷል። so in the mid July until December ይሁን ዴድላይኑን exactly አላውቀውም። እናንተ ታውቁታላችሁ ዌብሳይት ላይ ሜንሽን ስለሚደረግ ዌብሳይቱን ዲፕ ዳውን ገብቼ ምናምን ነገር አላየሁትም። maybe there is some kind of features change የተደረገ ግን እኔ ላውራላችሁ የመጣው ስለ ኢሳይ ፓርቱ ምናምን ነገር ነው። የተጠየቁ ጥያቄዎች it's actually the same with every year የሚጠይቁት ጥያቄ the same so እያንዳንዱ ጥያቄዎች እኔ በፊት የመለስኳቸውን ኢሳይን ሼር አድርጌያቸዋለሁ ከዚህ በፊት የራሴ ሐሳብ ላይ ማለት በጥያቄውን በራሴ ሐሳብ እንዴት እንደመመልሰው እንደነበር ማለት ሼር አድርጌያቸው ነበር። so today as well ያን ነገር ነው ሪፒት ለማድረግ የመጣው ማለት እኔ ጥያቄውን አይቼው አሁን ለምሳሌ ላስት ይር የተረዳውበት አረዳድ መንገድና this year የምረዳበት አረዳድ መንገድ it's completely different. It's not going to be the same ማለት ነው። ምክንያቱም when you grown up the way that you like ነገሮችን እንደምትመለከቱና የምትረዱበት way it's different. so እኔ ኦልሞስት አልፌዋለሁ የታይም ላይን ኤጁ ማለት ነው። ይሄ ላይን ማን ነው ኤጅ ሪስትሪክሽን አላችሁ አይደል 2007 ምናምን የሚባል 2007 በኋላ በፊት የተወለዳችሁ ምናምን ነገር ብለው ሪስትሪክሽን አላቸው። so for me it's already past almost 3 years ምናምን ነገር ነው። so ያ ነገር ስላለፈኝ እኔ ባለሁበት ታይም ላይ እድሜያችሁ በዛ ላይን ኤጅ ውስጥ ያላችሁ ተማሪዎችን እኔ ተረዳውበትን አረዳድ ብሰጣችሁ እናንተ ደግሞ ያንን ቤዝ አርጋችሁ የራሳችሁ ብራንች በዘረጉበት ይጠቅማችኋል ብዬ ስላሰብኩ ነው። ምክንያቱም ገና የእድሜያችሁ ገና 17 18 ምናምን 16 ሆናችሁ ጥያቄዎችን የምትረዱበት ምናምን ነገር መንገድና 21 22 አመታችሁ ሆኖ የምትረዱበት አረዳድ መንገድ it's completely different. so የ20 ምናምን አመት ላይ ሆናችሁ የምትረዱበት አረዳድ 17 እና 16 ሆናችሁ ከምትረዱበት አረዳድ የተሻለ ነው። so አሁን ባላችሁበት መንገድ የምትረዱት ማጆሪቲ በሚባለው ታይም ተማሪዎች በሙሉ ሊረዱበት የሚችሉት ነው። ምክንያቱም አፕሊካንት ብሎ የሚጠሩት እዛ ጋር ለዛ ነው እነሱ ራሱ ኮምፒቲሽን ያደረጉት ለዛ ነው። ከነዚህ ውስጥ ማን ነው እንደማቹር የሆነ ሰው የሚያስበው which is እነሱ የሚፈልጉት ማቹር የሆነ ሰው ነው ሊደር የሚፈልጉት ግን ማቹር የሆነ ሰው ነው የሚፈልጉት ቶታሊ። so እኔ የምሰጣችሁ መልስ ካለፍኩትና ኤቭሪቲንግ ኤክስፒሪየንስ ካደረኩት ምናምን ነገር እና እኔ በተረዳውበት አረዳድ መሰረት ሰጣችኋለሁ። እናንተ ደግሞ ላትቀበሉት ትችላላችሁ፣ ልትቀበሉት ትችላላችሁ it's up to you። እኔ ግዴታ አይደለም ግን አይታችሁ ከዛ በኋላ ኦኬ ናይል እንደዚህ ያለ እኔ ደግሞ ምን እላለሁ የሱን ቤዝ አድርጌ የራሴን ብራንች ልዘርጋ otherwise ደግሞ የራሳችሁን ቤዝ አድርጋችሁ በኔም ደግሞ ብራንች መዘርጋት ትችላላችሁ። እሱም በእናንተ ነው የሚወሰነው። ሰው እኔ ዌብሳይቱ ላይ ገብቼ ይሄን እንደዚህ ነው ሬጂስተር ብታደርጉት ምናምን ብዬ አላሳያችሁ። ምክንያቱም everyone knows ሁሉም ሰው ያውቃል እንዴት ሬጂስተር እንደሚደረግ ገብቼ ግን ፎርሙን ለመጀመሪያ ታይም ላይ አፕላይ የሚያደርጉ ተማሪዎች ስለሚሆኑ ፎርሙ ምን ተብሎ እንደሚሞላ አሳያችሁና ግን ሜን ፎከስ የሚሆነው ስለ ኢሳይ ነው ማለት ነው።
እንዴት እንደምትመልሱ ምን አይነት አይዲያ ልሰጣችሁ እንደምችል ማለት ነው። ምክንያቱም እኔም አላውቀውም ጥያቄውን ገብቼ ሳነበው ነው አይዲያዎች የሚመጡልኝ፣ እሱን ነው ሼር ማደርጋችሁ። አሁን ላይ ግን አይምሮ ላይ ምንም ነገር የለም። አሁን ወደ ቪዲዮ እንገባለን። ዌብሳይት ላይ ገብቼ ሬጅስተር የተደረገ አካውንት አለኝ። ገብቼ እዛው ላይ ፎርሙን ከመጀመሪያው ጀምሮ እስከ መጨረሻው እየሞላው ምናምን ነገር አሳያችኋለሁ ማለት ነው። ጋይስ ሜክ ሹር ቱ ሰብስክራይብ እንዳትረሱ እና ላይክ ኦልሶ ደግሞ ሼር ፎር ዩር ፍሬንድስ። ያ ያላችሁ ነገር የምታውቁትን በሙሉ ሼር አድርጉ። if you get something for free just give it for free, that's all። ከዛ በኋላ እናንተ በማታውቁት ነገር በፍሪ ታገኛላችሁ። you know what I'm saying? So guys basically don't forget to subscribe። ይመቻችሁ። ኦኬ now ዌብሳይት ላይ ኦልሬዲ እኔ እና ደግሞ ኤክስፓየርድ የሚያደርገው ይሄ አፕሊኬሽን አይ ቲንክ ሁለት ነው ያላችሁ። ሬጉላር ዲሲሽን ይባላል። early የሚያልቀው ኦክቶበር ላይ ነው መሰለኝ፣ ኦክቶበር 16 2026 at 2 AM ነው ማለት ነው። so አሁን ወደ ፎርሙ እንግባው። the first form የሚሆነው personal information ነው። personal informationአችሁን የፋሚሊ ኔማችሁን እዚህ አያታችሁን ስም የፈርስት ኔማችሁን እና የእናንተ ስም ማለት ነው። the date of birth ደግሞ ያው እነሱ እዚህ ጋር የሚሉት to be considered for admission to LA from 2027 to 2028 you must born 2007 ከዛ በፊት መወለድ ወይም ደግሞ በ2007 መወለድ የሚሉት so ይሄንን ኦልሬዲ ፓስ ስለምታደርጉ ነው እዚህ አፕሊኬሽን ላይ የመጣችሁት። እናልፈዋለን። በርዝ ዴታችሁ ምናምን ነገር አስገቡያችኋል። ፓስፖርታችሁን እዚህ ጋር ማስገባት አለባችሁ። ኢትስ ሪኳየርድ። አሁን ላይ ፓስፖርት ከሌላችሁ ደግሞ የበርዝ ሰርቲፊኬታችሁን አስገቡ። በርዝ ሰርቲፊኬትም ከሌላችሁ ደግሞ ናሽናል አይዲ፣ ኢትዮጵያ ናሽናል አይዲ ማለት ነው ግን ይኖራችኋል ብዬ አስባለሁ። ናሽናሊቲ ሲቲዘንሺፕ ካላችሁ ሌላ ሀገር ኦፍ ኮርስ አይኖራችሁም። ከዛ ካንትሪ ኦፍ ሬዚደንስ ያው ኢትዮጵያ ነው። ፓስፖርት የስ ካላችሁ ከሌላችሁ ነው። አድሬስ ነምበር ከዛ ዩ ፐርማነንት ፊዚካል አድሬስ የምትኖሩበትን ሲቲ፣ ታውን፣ ካንትሪ ኤንድ ስትሪት አድሬስ ታስገባላችሁ። በቃ ይሄ ሪኳየርድ የተጻፈበት መስት ማለት ነው። እና what best describe the community in which you reside with your family? ኤሪያውን ነው መሰለኝ። አዎ አርባን ምናምን ነገር ማለት ነው። ኤሪያውን ነው ከዛ ፋሚሊ ኢንፎርሜሽናችሁን you live currently with በቃ ይሄንን ሙሉት የፐርሰናል ኢንፎርሜሽን ለምን መናገር አይጠበቅብኝም። ፋሚሊያችሁ የሚሰራውን ስራ ምናምን ነገር ራዘማን ሲስተር አላችሁ ታስገባላችሁ ያላችሁ ነው። እሺ ስለ ሪፈር ኬት የሰማችሁ ስለ አፍሪካን ሊደርሺፕ ኬት እንደሰማችሁ ክሊክ አድርጉ። ኤልኤ ስቱደንት alumni, staff members, social media, internet, principal, teacher, whomever you hear from can mention. Is there a particular person or organization you'd like to recognize for telling you about LA, a friend, student, teacher, etc.? የሰማም ለምሳሌ ይሄንን ነገር ስለ LA ስለ አፍሪካ ሊደርሺፕ አካዳሚ ነገራችሁ ሰው አለ ወይ? እኔ በፊት የሞላሁትን አይታችኋል ፎርሙላ ሆነሽ ልጅ ነበረች እዛው አሉናሚ which ከዛ ከአፍሪካ ሊደርሺፕ አካዳሚ ተምራ ግራጁዌት ያደረገች ማለት ነው። እሷ ነች እኔን ስትነግረኝ ብዙ ነገር ስታገዘኝ ነበር። እሷን ነበር የሞላሁት። so you can put anyone ከፈለጋችሁ ካልፈለጋችሁ ችግር የለውም። ግን ሜቢ እንደዚህ ትንሽ ነገሮች አድ ያደርጋሉ እነሱ ሳይት የሆነ ሲመለከቱት አፕሊኬሽናችሁ ላይ ይሁን ለየት ያለ ነገር ነው የሚፈልጉትና አሁን ለምሳሌ አፍሪካ ሊደርሺፕ አካዳሚ ኤክስፒሪየንስ ያለው ወይም ደግሞ ተማሪ የነገራችሁ ኢንፎርሜሽን ከነበረ ኦኬ ቤዝድ ኦን ያ ፐርሰን እንደነገረው ለዚህ ተማሪ ይሄኛው ተማሪ ደግሞ እንዴት ነው አሁን የሱን ጥያቄዎችን የሚመልሰው ብለው ኢሳያችሁን ጀጅ ያደርጋሉ ማለት ነው። ከዛ በኋላ አሪፍ ከሆናችሁ ለኢንተርቪው ይጠራችኋል። ግን
ሰው የለም ማለት doesn't mean እናንተ አትመረጡ ምናምን ነገር ማለት አይደለም። ግን የምታውቁ ሰው ካለ አትሊስት ይሆናል ወደነሱ ኔትወርክ ውስጥ የገባችሁ እንደሆናችሁ ይረዳል። that's what it is። ለዛ ነው ይሄ ኢንፎርሜሽን የተፈለገው። ከዛ have you participated in any African Leadership Academy or personal organization programs in the past? up to ስሞል አላችሁ ካላችሁ ከሌላችሁ ደግሞ ይሄ ሞዴል አፍሪካን ዩኒየን ምናምን እንደዚህ ያሉ ብዙ እነዚህ ኢንተርንሺፕ ነገሮች ክረምት ላይ የሚደረጉ እዛው ከነበራችሁ አስገቡ። እነዚህ YYGS እና YYAS ምናምን ነገር የሚባሉ አሉ አይደል? እንደዚህ አይነት ነገር ላይ ተሳትፋችሁ የምታውቁ እሱን አስገቡ። Have you applied before? If you are, just say yes. If you don't, no, say no. If you applied before, just say yes. Good. Try to be better than the before, the last year of your application ማለት ነው። ከበፊት የተሻለ መሆን አለባችሁ። እዚህ ጋር ቢጠይቋችሁ አፕላይ አድርጋችሁ ነበር ከዚህ በፊት አላደረጋችሁ? አዎ አድርጌ እኔ አፕላይ አደረኩ። መጀመሪያ ሪጀክት ተደረኩ። ሁለተኛ ላይ አፕላይ አደረኩ። ከዛ ይሄንን ፎርሙላ have you applied before? yes. then በኔክስት ላይ አክሴፕት ተደረገ። yes ብዬ ስሞላ የሚመለከቱት የበፊቱ አፕሊኬሽን ላይ ምን ብዬ ነው የሞላሁት፣ አሁን ላይ ደግሞ ምን ያክል የሆነ ትራንስፎርም አድርጌያለሁ ወይም ምን ያክል የተሻሻለ ወይም ምን ያክል ማቹር አድርጌያለሁ this year's version to the last one ማለት ነው። ሶ እሱ ነገር ነው ማየት የሚፈልጉ። እናንተ አንድ ቦታ ላይ ስቲክ ሆናችሁ የቀራችሁ እንድትሆኑ አይደለም፣ ግን ኤቭሪ ታይም ላይ አፕግሬድ እንድትሆኑ ነው የሚፈልጉት ነው። እንደዛ ነው። አካዳሚክ ኢንፎርሜሽን ይሄንን ሙሉት። ሪፖርት ካርድ 2024-2025-2026 almost 2026 አልቋል አይደል? ሰርቲፊኬታችሁን ማስገባት ትችላላችሁ ትራንስክሪፕት ከሌላችሁ። ኢሳይ ላይ ምግባሻ የሚፈልጉት ኳሊቲ ይሄ ብዙ ሴንቴንስ መጻፍ አይደለም የሚፈልጉት ኳሊቲ ጥርት ያለ አንሰር። ምክንያቱም ወርድ ነው ማተር የሚያደርገው የምትናገሯቸው ወርዶች። ወርድ ስላችሁ አሁን ለምሳሌ ተመሳሳይ ሚኒንግ የሆነ ግን የበለጠ የሆነ ሌላ አይነት ወርድ ብትጠቀሙ እንደዚህ አይነት ወርድ ማለት አይደለም። እንደዚህ የሚረዳ ሰው ይኖራል ብዬ ነው። በቃ ኢንቴንሽናል የሆነ አንሰር መልሱ። ጀስት ሲሪየስ የሆነ ሰው አለ አይደል? በቃ ኢንቴንሽናል የሆነ ሪል በቃ እንደ ትክክለኛ ሰው ሆናችሁ ማለት ነው። ወይ ከሌምን ይለኛል ምናምን ነገር አይደለም። ራሳችሁን ሆናችሁ እንደ ትክክለኛ ሰው የተሰጣችሁን ነገር በመታወቁት ነገር መመለስ ሆነ ልጅ ራሳችሁ ሆናችሁ አይምሯችሁን ከራሳችሁ ጋር አድርጉት። ሌላ ቦታ አትሂዱ። በጣም ብዙ ሰው የሚሳሳተው አሁን ይሄ መጀመሪያው ጥያቄ reflect on the time when you identified a need in your community and took action. This can be your family, school, village, town, city, society, organization, workplace, religious community, and outside an assigned classroom. ከክፍል ውጭ የፈለገ ቦታ ላይ የሆነ ችግር አይደንቲፋይ ያደረጋችሁትን ነገር ችግር ሳይሆን just ፍላጎት ማለት በቃ በሆነ ቦታ ላይ የነበረ ምክንያቱም ፍላጎት የሚመጣው የሆነ ችግር ሲኖር ነው። ኦፍ ኮርስ አይደለ የሆነ ኮዝ ካለ ነው የሆነ ኒድ የሚያስፈልገው እና ውሃ ከሌለ ውሃ ያስፈልጋል። ውሃ ስለሌለ ነው ውሃ የሚያስፈልገው። ውሃ ካለ ግን ለምን ውሃ መስፈልግ? that's why የሆነ ላክ አለ፣ የሆነ ችግር አለ። ይሄ ግን ከዚህ ሴንቴንስ ቢሃይንድ ያለው ምንድን ነው? በቃ የዚህ ይሄ ሜታፎሪክ እንደሚባለው የዚህ ሴንቴንስ ከጀርባው ላይ ያለው when you identify a need in your community and took action አላችሁ which is የሆነ ችግር ተፈጥሮ ነበረ ማለት ነው። እዚህ ጋር ሲጠይቃችሁ ችግር ኖሮ የፈታችሁበትን ብሎ አልጠይቃችሁም እንጂ ቀጥተኛ ነው የሚሆነው ለሁሉም ሰው ማለት ነው። እንደዚህ ካለ ግን a need ነው ያለው እና a need ሲባል ምን ሊፈልግ ይችላል ብሎ ሰው የለም ሌላ ቦታ ነው የሚሄደው። ሞስትሊ እኔንም ጨምሮ በዛ ታይም ላይ ሌላ ቦታ ላይ ያለው ምን ይፈልጋሉ ምናምን ነገር ብዬ ግን ይሄ ላክ ወይም ደግሞ ማለት የጠፋ ነገር ችግር ምናምን ነገር ፕሮብሌም ምናምን ነገር ቢለኝ ኖሮ ፕሮብሌሙ በጣም ብዙ ፕሮብሌም አለ። ያንን ኢቭን ራሱ ያልተፈጠረ ፕሮብሌም ተፈጥሯል ሊፈጠር ይችላል ቢ ኤክስፔክት አድርጌ ልመለስ እችላለሁ። ለብዙ ሰው ቀላል ይሆን ነበር ይሄ ጥያቄ። ሜታፎሪክ የሆነ ጥያቄ ነው፣ አወራር ነው የሚያወሩት።
እናንተም እንደዚህ እንድትመልሱ ነው የሚፈልጉት እና ምንድነው የሚለው what need do you identify which is but ሌላ እንግሊዘኛ what problem did you fix why was addressing this need important to you ይሄንን need problem ማለት እቺ need word it's problem ማለት ነው problem ብላችሁ ስትረዱት ይሄ need ማለት problem ነው what was addressing this problem important to you ይሄንን ችግር መፍታታችሁ ጥቅሙ ምንድነው ማለት ደባሽ ችግር ነው በቃ አሁን ለምሳሌ ይሄንን ስታስቡት አሁን of course ብትመለከቱት በጣም ብዙ ችግሮች አሉ ሶ ያንን ችግር ቀለል አድርጋችሁን አይደንቲፋይ ታደርጉት ግን need ከተባለ ምን ያስፈልገዋል ለሰፈራችን ምናምን ነገር ብላችሁ religious place ላይ ራሱ ምን ያስፈልገዋል ሁሉም የሚፈልገው ነገር አለለት እኔ ደግሞ ምን ማድረግ ይችላል መንግስት ነው የሰውን ፍላጎት ማቅረብ የሚችለው ምናምን ብሎ ነው በቃ አይምሮ ላይ የሚመጣ አብዛኛው ሰው ውሃ መብራት ምናምን ነው which is በመንግስት ነው ፕሮቫይድ የሚደረግ ይሄ ለምንድነው አይምሮች ላይ ቀጥታ ይመጣው ኒድ ብሎ ነው ይመጣ ኒድ ደግሞ ምንድነው አሁን ለምሳሌ ቤዚክ ኒድ የሚባለው አለ ለሰው ምግብ ልብስ መጠለያ የሚባል ማለት which is ኒድ ብሎ ነው ያመጣባቸው ምግብ ልብስ መጠለያ የሚያስፈልጋቸው ስለሌላቸው ነው which is ፕሮብሌም ስለነበር ነው ያ ነገር የሚያስፈልጋቸው ሶ ይሄ ጥያቄ ፕሮብሌም ነው ፕሮብሌም ነው ምን አይነት ችግር ነበረ ያንን ችግር ለእናንተ መፍታታችሁ ደግሞ ምን ጠቀማችሁ የሆነ ቤኔፊት የማታገኙበት ከሆነ ካልሆነ በስተቀር አንድ ነገር ፊክስ ማድረጋችሁ በሰውኛ አስተሳሰብ ምንም አይጠቅምም አንድ ነገር የሆነ ነገር ለምሳሌ ኢንቨስትመንት ኢን ሾርት የሆነ ኢንቨስት አድርጋችሁ ROI ወይም ደግሞ ሪተርን ከሌለው የዛ ኢንቨስትመንት ሪተርን ኦፍ ኢንቨስትመንት እናንተ ሳቲስፋይ የሚያደርጋችሁ ኢንቨስት አታደርጉ the same thing ይሄንን ችግር እናንተ ፊክስ ማድረጋችሁ እናንተ የሚሰጣችሁ ጥቅም ምንድነው እና ኢምፖርታንት የሚሆንባችሁ ደግሞ በዛው ልክ ነው በቃ ይሄ ነው የሚፈልገው እና ለዛ ነው 150 ወርድ ነው የሚያስፈልጋችሁ ማክሲመም ሚኒመም ደግሞ 100 ነው this is what it means in short so B ላይ ደግሞ what specific action did you take to address this I'm gonna say problem I'm not saying need because need it doesn't matter the word need is metaphorical is like so you can say problem what specific action did you take to fix this problem ይሄንን ችግር ለመፍታት ምን action ወሰዳችሁ if your initiative is unfinished what action do you still plan to take ያሰባችሁ ያላችሁት ነገር ወይም ደግሞ ይሄ ችግሩን ለመፍታት ያሰባችሁ ያላችሁት ነገር አክሽናችሁ ወይም ደግሞ አክሽናችሁን እየወሰዳችሁ ከሆነ ለምሳሌ ስቴፕ 1 አክሽን ስቴፕ 2 አክሽን አለ በፕላን የምትወስዱት ነገር ግን ወስዳችሁ ካልጨረሳችሁት ነው የሚለው እዚህ ጋር if your initiative is unfinished ካልጨረሳችሁት ቀጣይ ላይ ለመውሰድ ያሰባችሁት ታስክ ምንድነው or ለመውሰድ ያሰባችሁት እቅድ ምንድነው just like that's the direct answer ማለት ነው ጥያቄው የወሰዳችሁ ፕላን ነው በቃ የሚፈልጉት ምን ላይ አሁን እዚህ ጋር ምንድነው የሚፈልጉት ምን አይነት ፕሮግረስ ላይ ናችሁ ቀጣይ ደግሞ ምን አስባችኋል you know already በእናንተ የሚፈልጉት ጥያቄው ሲጠይቋችሁ ከመጀመሪያው ላይ ችግሩን አይደንቲፋይ አደረጋችሁ ለእናንተ የሚጠቅማችሁን ነገር ይሄንን በፈታው እንደዚህ አይነት ጥቅም አገኝበታለሁ ይሄንን እስካሁን ይሄንን ወስጃለሁ ይሄንን ደግሞ ለመውሰድ አስቤያለሁ የሁለቱ የኤና የቢን ስታመጡት በአንድ ፓራግራፍ ታስቀምጡት ይሄ ችግር ነበረ ሶ ይሄ ችግር እኔ በፈታው እንደዚህ አይነት ጥቅም አገኛለሁ ሶ ይሄንን ችግር ለመፍታት ደግሞ ይሄን እንደዚህ አይነት አክሽኖች ወስጃለሁ ይሄ አክሽን ቀጣይ አክሽን ከመውሰዴ በፊት መምጣት የነበረበት አክሽን ነበር ሶ ቀጣይ ላይ ደግሞ ይሄንን አክሽን ለመውሰድ አስቤያለሁ እሱን ከጨረስኩ በኋላ ድጋሜ ደግሞ ይሄንን አክሽን ለመውሰድ አስቤያለሁ ታርጌቴ ግን ይሄ ነው በቃ ይሄ ነው ሜን እንትኑ ማለት ጥያቄው ይሄ ነው ግን እነሱ ሜታፎሪክ የሆነ እንግሊዝ ምናምን ሲያስገቡ ተማሪዎችን ብዙ አይረዱትም በቃ ትብልቅ የሆነ አይሆናል አስተሳሰባችሁ ግራ ያጋባ ከዛ እንዴት አድርጋችሁ እንደምትመልሱት ግራ ይገባችኋል ከዛ ኢሴን ሪቪው የሚያደርግላችሁ ምናምን እንደዚህ አይነት ነው የምትፈልጉት ግን ይሄ ጀስት ጥያቄውን አንብባችሁ እንደ ኢንተርቪው አሰባችሁ ነው ማለት አይደባችሁ የሆነ አላ በሆነ እንትን ሰፈራችሁ ላይ ሆነ አይደንቲፋይ ብቻ ራሳችሁ እዚህ ጋር እንደ ትልቅዬ ነገር አድርጋችሁ አስቡት ራሳችሁን just give a credit ትልቅዬ ነገር እና እዛ ቦታ ላይ ሆናችሁ ይሁን እነዚህ ደግሞ ሊጠይቋችሁ አፍሪካን ሊደርሺፕ እና እዚህ ሰዎች እንዳለ እንትኖች ናቸው just like እንዴት ላስረዳችሁ
ተላላኪ ምናምን ብላችሁ አስባችሁ ደስ ዝቅ አድርጓቸው ከእናንተ ሌቭል እና የእናንተን ኤክስፒሪየንስ ለመረዳት ነው የሚፈልጉት። ከእናንተ ይሄንን ዊዝደም ማግኘት ይፈልጋሉ። ከዛ እናንተ ይሄንን ዊዝደም ሼር ስታደርጓቸው እነሱ ደግሞ ዋው ምናምን ሊሉ ይችላሉ ማለት ነው። በቃ እንደዛ እንዲሉ አድርጋቸው ነው መመለስ ያለባችሁ። እንደዛ ስታስቡት ይሄ ጥያቄ ጀስት ኖርማል ነው፣ አትጨናነቁ። ምክንያቱም ራሳችሁን ከፍ አድርጋችሁ እያሰባችሁ ስለሆነ ማለት ግን ጥያቄውን ከፍ አድርጋችሁ ራሳችሁን ዝቅ ካደረጋችሁ every time you are going to find a someone who's going to edit your essay ማለት ነው። ሁሉ ጊዜ ተረዳችሁኛ? So see ላይ ስንገባ whether it's finished or unfinished, how do you measure your success of the initiative? በቃ የዚህን መነሻውን የዚህን ችግር ፊክስ ያደረጋችሁት ስኬቱን ከምን ያክል ደረጃ ላይ ሜጀር ታደርጉታላችሁ? ኢዚ ቲክቶክ ላይ ምናምን ኤቭሪዋን እንደምንመለከተው ምግብ በልተው ራሱ እስኪ ሬት ስጠው፣ እስኪ ከ10 ስንት ትሰጠዋለህ ወይም ስንት ትሰጪዋለሽ ምናምን how much do you rate this food like 1 to 10 ምናምን 7.5 ምናምን እንደዚህ እንደሚባለው ይሄንን እዚህ ጋር አምጡት። እዚህ አለቀ። ስኬታችሁ ጨርሳችሁ ማልጨረሳችሁ ያላችሁበትን በምን ያክል በቃ እዚህ ጋር ፕሮብሌሙ ላይ እናንተ ኢንጂነር ናችሁና ያ ኢንጂነር ይሄንን ፕሮብሌም ፊክስ ያደረገ ይሄ ስራ በቃ ኦልሞስት ይሄን ያክል ተገባዷል፣ ይሄን ያክል ኦልሞስት ጨርሻለሁ፣ 50% ያክል ጨርሻለሁ፣ ኦልሞስት ሞር ዛን ሃፍ ይቀረኝ፣ ኦልሞስት ቀሪ 65% ነው ምናምን ነው። እንደዚህ አይነት ነገር እንደዛ እንድትነግሯቸው ነው የሚፈልጉት። ይሄንን ደግሞ በወርድ ማስቀመጥ ማለት ነው። use AI 100% use AI። ጥያቄዎቹን በወረቀት ላይ ጻፉት፣ ከዛስ ድራፍት አድርጉት። በወረቀት ላይ መልሳችሁን ጻፉት። ከዛ በአማርኛ መልሳችሁን ጽፋችሁ ከፈለጋችሁ በእንግሊዝኛ ትራንስሌት አድርጉት፣ ከአማርኛ ወደ እንግሊዝኛ ማለት ነው። ጉግል ትራንስሌተርን ተጠቅማችሁ ከአማርኛ የጻፋችሁ ወደ እንግሊዝኛ ትራንስሌት አድርጋችሁ ያንን ትራንስሌት ያደረጋችሁትን ደግሞ ኮፒ አድርጋችሁ ጄሚኒ ኦር ቻትጂፒቲ ኦር whatever you want የሆነ AI ላይ ገብታችሁ ይሄንን አፍሪካ ሊደርሺፕ አካዳሚ ጠይቆኝ ነበር፣ እኔ ደግሞ በእንደዚህ መልሻለሁ። ሶ የተሻለ ሐሳብና መልስ ካለ የኔን ሐሳብ ሳትቀይር ሐሳቡን ሳትለቅ እንግሊዘኛውንም አሪፍ አድርገህ ሞር የወጣ እንዳይጋነን ሞር ያነሰ ምንድነው ሚዲየም ላይ የሆነ ሰው የሚመልሰው አይነት ማለት የሚዲየም የሆነ በጣም AI እንዳይመስልም በጣም ደግሞ የሱፕሪ ፒፕልም እንዳይመስል ጀስት ኖርማል ሰው የሆነ ብቻ የሚመልሰውን አይነት መልስልኝ ብላችሁ ጻፉለት። የራሳችሁን አንሰር ልካችሁ ማለት ከዛ ከታች ላይ ይሄንን እንደ ጋይዳንስ ላኩት። እሱ የሚሰጣችሁን አንሰር እኔ ከሰጣችሁ አንሰር ጋር አድርጋችሁ ብትጽፉለት እሱ የሚገርም ፓራግራፍ እና ወርድ ሊሚት የምታስቀምጡለት በዚህ ወርድ ሊሚት ላይ ምን ቃላቶችን ተጠቅሞ እንዴት ኦርጋናይዝ አድርጎ እንደሚሰጣችሁ ታያላችሁ። AI ሶ ያንን ያደርግና ይልክላችኋል። ሶ የእናንተ ስራ ቀጣይ ምንድነው ያቺን ኮፒ አድርጋችሁ እዚህ ላይ ፔስት አለቀ። ይሄ ምንድነው ፕላጃሪዝም ምናምን የሚባለው ነገር አለ መሰለኝ። እሱ ምንም እንትን አይልም። እንደ ሰው አድርገው መልስልኝ ካላችሁት የትኛውም ኦፊሰርም ሆነ ምንም የእናንተን ወርድ ባይ ወርድ ኮፒ ፔስት እያደረገ ፕላጃሪዝሙን ቼክ አያደርግም። ምንም አትፍሩ። እሱ ነገር ጀስት ተጠቀሙትና ሞክሩት ታዩታላችሁ። ምክንያቱም ኦብቪየስሊ ይጠቀሙታላችሁ፣ እነሱን ያውቁታል። ባተጠቀሙት ነው የሚገርመው። ሶ አንድ ሰው ያላደረከው ነገር አደረገ ተብሎ ከሚጠይቅ አድርጌዋለሁ ቢል ይሻላል። ኦፍ ኮርስ አትሊስት ያን ነገርም ተጠቅሞታል። ከሰራ ካልሰራ ደግሞ አልሰራም ማለቅ። ግን ማድረግ እየቻላችሁ ፈርታችሁ ብቻ ሳታደርጉት ብትተውት ያደረገ ደግሞ ሰው እናንተ አይሆንም ብላችሁ ስትጠብቁት ማለት እኔ እንዲህ ብሰራ ወድቃለሁ ብላችሁ ስትጠብቁ ያ ሰው እናንተ የፈራችሁትን ነገር ሰርቶ ሲመረጥ ብትመለከቱት so hard to break ማለት ነው። So guys just use anything that you can get, use it በትክክል። ከዛስ ዲ ላይ ደግሞ ሲመጣ what difficult did you encounter, were you able to overcome them and how? look እዚህ ጋር ጥያቄውን yes ብሎ መልሶታል። ለምን ብላችሁ ጠይቁ። what difficulty did you encounter? ምን አይነት ችግር አጋጠማችሁ? ይሄንን ላይ ካው ለምሳሌ ፊክስ እያደረጋችሁ ይሄንን ፕሮብሌም ማለት አሁን ለምሳሌ በእንትን ላስረዳችሁ ባጭሩ የቤት ኮንስትራክሽን ላስረዳችሁ። ይሄንን ኮንስትራክሽን እየሰራችሁ
ችግር ገጠመኝ ልትሉት የምትችሉት ምንድነው የሲሚንቶ እጥረት ኦር ብሎኬት ኦር አሸዋ ምናምን ነገር እጥረት አጋጠማችሁ እሱ ችግር ነው ማለት ነው። ገባችሁ? ያ ችግር ያንን ችግር እንዴት አድርጋችሁ ኦቨርካም አደረጋችሁት? were you able to overcome ጥያቄ ምልክት if so how ነበር ማለት የነበረበት ግን እዚህ ጋር yes ብሎ ስለመለሰው በራሱ ምክንያቱም የሚፈልጉት እንደዚህ ይሄንን ያላወጣው ወይም ደግሞ ይሄንን ያልሰራው ሰው ወይም ደግሞ ኦቨርካም ያላደረገ ተማሪ አይደለም የሚፈልጉት ኦቨርካም ያደረገ ያለፈ ፕሮብሌሙን በቃ ቢት አድርጎ የጨረሰ ሰው ነው የሚፈልጉት that's why yes ብሎ መልሰው ግን yes እንደማንባሉ ሪኮግናይዝ አታደርጉት yes ባይል ብለው ባይመልሱ ኖሮ were you able to overcome them question mark if so and how ብሎ ነበር መጠየቅ የነበረበት ግን እዚህ ጋር were you able to overcome them and how ራሱ yes ብሎ መለሰውና እንዴት ብሎ ጠየቃችሁ ማለት ነው ሶ ይሄንን ተረዱት እዚህ ጋር ችግሩን ኦቨርካም ማድረግ አለባችሁ ይሄንን ጥያቄ ለመመለስ ማለት ነው that's the point እዚህ ጋር የተደበቀው ነገር ምንድነው ይሄ ችግር አጋጠማችሁ ግን ኦቨርካም ማድረግ አለባችሁ ኦቨርካም ካላደረጋችሁት ይሄንን ችግር ሜንሽን ማድረግ የለባችሁ ምክንያቱም ኖ የሚል ነገር አይጠበቅም ከናንተ አይጠብቁ አይፈልጉም ይችላል were you able to overcome this problem no ካላችሁ how የሚለው ጥያቄ አፈረሳችሁባችሁ ማለት ነው ሶ በእናንተ ኢንተረስትድ ነው ግን yes ብለው ራሳቸው ስለመለሱት እዚህ ጋር እናንተም ደግሞ ኖ ብላችሁ ለመመለስ ቻንስ ስላልሰጣችሁ ችግሩን ኦቨርካም የተደረገ ፕሮብሌም ነው ኦቨርካም መመለስ አለባችሁ ሶ ሜን ችግሩ አለ ከዛ እዚህ ጋር ደግሞ what the difficult did you encounter የሚለው አለ ችግር ያጋጠማችሁ ይሄንን ፊክስ እያደረጋችሁ ፊክስ ለማድረግ የሆነ ፕሮብሌም አጋጠማችሁ which is like ውስጥ ማለት ነው ከተረዳችሁ የችግር ውስጥ ላይ ነው ኦልሞስት አሁን ገብታችኋል ውስጥ ላይ ገብታችሁ ደግሞ ያቺን ነገር ፊክስ ለማድረግ በቃ እየሄዳችሁ አሁን ለምሳሌ በመንገድ ላይ ጉዞ ጀመራችሁና ጉዞ ችግሩ ምንድነው መንገድ ነው ችግሩ መሄድ አለባችሁ አሁን ለምሳሌ ከአንድ ቦታ አንድ ቦታ መሄድ አለባችሁ እዛ ቦታ ኢንስታንትሊ መድረስ ትችላላችሁ መድረስ ትፈልጋላችሁ አሁን ለምሳሌ ከኢትዮጵያ አሜሪካ መሄድ ፈልጋችሁ ከኢትዮጵያ አሜሪካ መሄድ ፈልጋችሁ ከኢትዮጵያ ኢንስታንትሊ አሜሪካ መግባት ትፈልጋላችሁ ግን አትችሉ ምክንያቱም መንገድ መጓዝ አለባችሁ በፕሌን ምናምን መሄድ አለባችሁ በፕሌን እየሄዳችሁ ወይም ደግሞ በፕሌን ለመሄድ ትኬት ቆርጣችሁ ምናምን ነገር ፍላዩ ዲሌይ ምናምን ሲደረግ ይሄ ችግር ያጋጠማችሁ ውስጥ እዚህ ኦልሞስት ችግሩን እየፈታችሁት which is መንገድ ነበረ ችግሩን እሱን ኦቨርካም እያደረጋችሁት እሱስ ደግሞ ችግር አጋጠማችሁ ሶ ያንን ችግር ደግሞ እንዴት ኦቨርካም ታርጉታላችሁ ዲሌይ ሲሆን እንዴት አድርጋችሁ ነው ጠብቄ ኔክስት ታይም የሚመጣውን ፕሌን ይዤ ግን ፋይናሊ ጎሌ ዩኤስኤ መድረስ ገባሁ that's the point ነው ሶ ይሄ እንደዚህ ነው የሚፈልጉት ችግር አጋጠማችሁ ያ ችግር ምንድን ነበር እና እንዴት ፈታችሁት yes ብሎ ችግሩን የተወጣ ሰው የሚፈልጉት ባጭሩ ጂ ላይ ማለት ነው ኢ ላይ ደግሞ ስትመጡ እዚህ ጋር ነው what one lesson did you learn from this experience what one thing would you do differently if you were addressed the need again what one lesson did you learn from this experience ይሄ ማለት what lesson imagine lesson የምታገኙት አንድ ነገር ኔጌቲቭ ሲገጥማችሁ ነው ብቻ ነው ፖዚቲቭ ከገጠማችሁ lesson አያስፈልጋችሁ you're gonna say this I'm right yeah 100% you will continue to be with it በትክክል ችግር ግን ከገጠማችሁ lesson አለው ውስጥ ያቺ lesson ካላገኛችሁት ችግሩ like still ችግሩ ጽናችሁ ችግሩን መፍታታችሁ ማለት ነው like ከማስረዳት በላይ አላት የሚገልጸው ነገር አልሆነልኝም ባጭሩ ፖዚቲቭ እና ኔጌቲቭ አለ ፖዚቲቭ ላይ ከሆናችሁ ምንም አይነት ሌሰን አታገኙ ፖዚቲቭ ላይ ናችሁ ማለት which is you are right ምንም አይነት ሮንግ ይሆናችሁ ሮንግ ከሆናችሁ ግን ወደ ራይቱ ለመምጣት ሌሰን መውሰድ አለባችሁ ሌሰኑ ምንድነው ሮንግ እንድትሆኑ ያደረጋችሁ ነገር ምንድነው ያን መንገድ አለመውሰድ ማለት ነው ሶ ወደ ራይት ስትመለሱ ሌሰናችሁ ምንድነው አይ ኔክስት ታይም በዚህ መንገድ ስመጣ ሮንግ የሆነ መንገድ አይቻለሁ ሶ ያ ሮንግ ነው ወደዚህኛው ወደ መፈልገበት ዴስቲኔሽን አያደርሰኝም ሶ ራይት የሆነውን ነው የምከተለው ሌሰኔ ለየትኛውም
ተማሪ መመክረው ይሄኛው ሌስን ነው በዚህኛው መንገድ አትሂዱ ብዬ ነው። ምክንያቱም ይሄኛው ባድ ኤክስፒሪየንስ ነው፣ ኔጌቲቭ ነው የምታገኙት በዚህ ጊዜ። ፖዚቲቭ ግን በዚህ ነው። ይሄን ምን አይነት ሌስን አገኛችሁ ከተባለ ከዚህ ኤክስፒሪየንስ። ሶ እዚህ ጋር ያለው ሜታፎሪክ የሆነው አይዲያ ምንድነው? ይሄ አይዲያ ኔጌቲቭ ነበረ ከመጀመሪያው። ሶ ይሄንን ኔጌቲቭ ነገር ስትፈቱት የተማራችሁት ነገር ከውስጡ ምንድነው? that's the point ማለት ነው። እንደነገርኳችሁ ሌሰን የሚመጣው ከኔጌቲቭ ነገር ነው። which is እነሱ የሰጧችሁ ኔጌቲቭ ነገር እንዴት ኦቨርካም እንደምታደርጉት ነው ማየት የሚፈልጉ። ሶ ኔጌቲቭ ነገር እንዴት ኦቨርካም እንዳደረጋችሁ እዚህ ጋር ስትናገሩ ሌሰኑን ደግሞ መናገር አለባችሁ ማለት ነው። ሶ what one thing would you differently if you were address this problem or to fix what one thing would you do differently if you were fix this problem again? ይህ ማለት እንደነገርኳችሁ ለምሳሌ አንድ መንገድ መሄድ ፈለጋችሁ፣ ቀጥታና ዲያጎናል የሚወስድ ነው ከርቭ የሚወስዳል። ሶ ቀጥታ ብትሄድ ትደርሳላችሁ። ግን እናንተ አቋራጭ ለመጠቀም ወይም ደግሞ ቶሎ ለመድረስ ብላችሁ ከርቭን ከወሰዳችሁ በዛ በኩል ላይ ሌቦች አሉ ምናምን ነገር ይዘርፏችኋል። ሶ አንዴ ሞከራችሁት አይደለ? ተዘረፋችሁ። ሶ ቀጣይ ላይ ሌስን ነው ወደዛ ሰፈር አትሄዱ ማለት በዛ መንገድ አትሄዱ፣ ቀጥታውን ይዛችሁ ነው የምትሄዱት። ሶ ድጋሚ ቀጥታ መሄድ ቢኖር ታርጌታችሁ ግን ከዚህኛው ቤታችሁ ተነስታችሁ እዛታችን ያለው ወዳለው ቤታችሁ መሄድ ነው እና ቀጣይ ላይ ከዚህ ቤት ተነስታችሁ ወደ ራሳችሁ ቤት ብትሄዱ ኖሮ ወይም መሄድ ቢያስፈልጋችሁ ምንድነው የምታደርጉት? ቀጥታው ነው ይሄዳሉ። ምክንያቱም በፊቱ የሄድኩበት መንገድ ሌቦችና ማላቃቸው ነገሮች ስለሚፈጠሩብኝ በቃ ጉዳት ስለሚደርስብኝ በዛ መንገድ አልሄድም፣ ቀጥታው መንገድ ይዤ ነው የምሄደው። በዚህኛው መንገድ ሳስረዳችሁ ማለት ነው። ሶ እዚህ ጋር ችግሩን ደግሞ ኤክስፒሪየንስ ያደረጋችሁትን ሌሰን እንደ ኤክስፒሪየንስ እንዴት አስረዳችሁ ጋድ ላይክ ይሄ ሌሰን ተምራችሁበታል ብለው ነው የሚያስቡት። ሶ ያንን ነገር ትታችሁት ወደ ትክክለኛው መንገድ እመጣለሁ ነው በቃ መናገር። ድጋሚ አድሬስ ማድረግ ቢኖርባችሁ ይሄኛውን ስለተማርኩ ወደዛ ላይ ድጋሚ ከዛ ወደዚህኛው እመጣለሁ ነው የሚባለው። ሶ እኔ ነገርኳችሁን አይዲያዎች አሁን ወደ ሁለተኛው ጥያቄ እንገባለን። አንደኛው ጥያቄ ላይ ያለው ይሄን እኔ ነገርኳችሁን አይዲያዎች በመስረት አንድ ሙሉ ፓራግራፍ ነው የምታወጡለት ትችላላችሁ። እንደ ሙሉ ፓራግራፍ እንደ ታሪክ አድርጋችሁ ከዛ የመጀመሪያው ጥያቄ ይሄ ችግር ነበር ብላችሁ ልክ እንደ ሙሉ ፓራግራፍ ማለት ነው እንደ መጽሐፍ ነው ጻፉ ሙሉ። ከዛ በኋላ እሱን መጽሐፍ የሚመስለው ሙሉን ኮፒ አድርጉትና ChatGPT ላይ ፔስት አድርጋችሁ ስክሪንሾት ወይም ደግሞ የአፍሪካ ሊደርሺፕ አካዳሚ ሙሉ ጥያቄውንም ፔስት አድርጋችሁ ለዚህኛው ጥያቄ እኔ በፓሴጅ አድርጌ መልሼዋለሁ። ሶ ከመለስኩት ከፓሴጁ ላይ ለተጠየቀው ጥያቄ ከኔ ፓሴጅ ላይ መልስ አውጣና ጻፍልኝ ብላችሁ ChatGPT እሱን ታስከስቱ። እሱ ከእናንተ ፓሴጅ ላይ ከጻፋችሁት ፓሴጅ ላይ ለጥያቄዎቹ ሙሉ መልስ ይሰጣችኋል ማለት ነው። ሶ እሱ ካስገባላችሁ በኋላ ከዛ በኋላ የሚመጣው ኤዲት ማድረግ ነው። ምን ብጨምር ምን ብቀንስ ኦልሬዲ ፋውንዴሽን አግኝታችኋል፣ ቤዝ ይዛችኋል። ሶ አሁን ኤዲት ማድረግ ማሳመር፣ ዲኮሬት ማድረግ ነው። ስፔሲፊካሊ ደግሞ ጥያቄውንም መልሳችሁንም እያገናኛችሁ ከኤአይ ጋር እያወራችሁ በትክክል ፊክስ ብታደርጉት 100% ኮንፊደንስ ትሆናላችሁ። ሁለተኛ የሲአይኤሱንም አትረሱትም። ጥያቄውን ብትጠየቁ ምናምን ምክንያቱም ራሳችሁን የጻፋችሁት ራሳችሁን የሰራችሁት ማለት ነው። ሶ በቃ ይሄ ነው የሚያስፈልገው። ሰው አታጽፉ፣ ሰው አታሰቡ። ወደ ሁለተኛው ጥያቄ እንሂድ። Okay, for this side of each side, we would like you to think about your leadership journey to date, about your future self. የሚፈልጉት አሁን ደግሞ አሁን ላይና ህይወታችሁ ነው። አሁን ለምሳሌ በቃ እዚህ ጋር ስለ ህይወታችሁ ነው ማወቅ የሚፈልጉት ራሳችሁን እንደ ሊደር። If you are a man, probably you will be a boy until you turn 21 or 18 or whatever. You're not gonna be man, you will be a boy. Now, man የሆነ አይዲያ ነው የሚፈልጉት ከዚህ ጋር። ምክንያቱም when you are turning into a man stage, which is man ሊያስብልህ የሚችለው ወንድ ከሆንክ ማን ሊያስብልህ የሚችለው ከቦይ አስተሳሰብ ስትወጣ ነው። ያ ማን የሚባለው አስተሳሰብ ደግሞ የምታገኘው ችግር ገጥሞ ችግሩን ኦቨርካም አድርገህ ስታልፉ ነው። ሌሰኖችን በደንብ ስትማሩ that what it led you to be leadership in life ማለት ነው። so
we would like you to think about your leadership journey to date and about your future self. በቃ ላይፋችሁ ላይ ራሳችሁን እንዴት መምራት እንደምትችሉ ማየት ይፈልጉት። ሶ እዚህ ጋር አሁን እነሱ አዙሮ ነው ዳይሬክትሊ ይሄንን እኔ አሁን ያወራሁትን ዳይሬክትሊ እነሱ ይጠይቋችሁ ለቱም አይመለከታቸውም የራሳችሁ ላይፍ ነው። እነሱ ግን በጥያቄው ላይ ቪው ማድረግ የሚፈልጉት ግን አሁን ቀጥታ የነገርኳችሁን አስተሳሰብ እነሱ በሚጠይቋችሁ እንትን ላይ ጥያቄ ላይ እንደ ሚረር ሪፍሌክት አድርገው ነው ማየት የሚፈልጉት። that's what they want እና ደግሞ ለዛም ነው ጥያቄውን የማይቀያየሩት በየአመቱ የማይቀያየረው ለዛ ተመሳሳይ ጥያቄ የሚያደርጉት ማለት ነው። ሶ እንትን በሉ አስቡበት በደንብ ስለዚህ ነገር። Okay, so 2A, it says, who is a leader past or present in your local or global community that you find inspiring? Which of their achievement inspired you? አሁን ካለፈው ወይም ደግሞ ካለው ከነበረ ወይም ደግሞ አሁን ካለው እዚህ አሁን እያወራ ያለው ስለ ፕሬዘንት እና ፓስት ነው። ስለዚህ ፊውቸር አይደለም እያወራ ያለው። እዚህ ጋር እያወራ ያለው ስለምንድን ስለ ፕሬዘንት እና ስለ ፓስት። ግን እዚህ ጋር ጥያቄውን ከመጀመሪያ ሲጠይቃችሁ ምንድነው? We would like you to think about your leadership journey to date and about your future self. They want you to be in the mindset level and region of the future ማለት ነው። የፊውቸር የወደፊት ነገር ላይ ፓስትና ፕሬዘንት የለውም። እዚህ ሁለት የሚለው ላይ ፓስትና ፕሬዘንት የለም። የሚፈልጉት ስለ ፊውቸር ነው እና ፊውቸር የሚለው ብቻ ኮመን ወርድ ነው ሰጥቶ እዚህ ቱ ኤ ላይ ደግሞ ሲመጣ ፊውቸር ነው አውጥቶ ፓስትና ፕሬዘንት ብሎ ነው ያመጣው። ሲ so who is a leader past or present in your local or global community that you find inspiring? Everyone እዚህ ጋር የሚመለሰው የእንትና ትራምፕ ማለት እንዲህ በቃ የአሜሪካ ሊደር ትራምፕ እንዲህ ከዛ which achievement they inspire you ምናምን ነገር ስትባሉ እንደዚህ አይነት እንደዚህ አስቦ ነበር እንደዚህ ያደረገ ምናምን። የሀገራችሁ መሪ ማን ነበር? ኢትዮጵያ አብያ እሱ ታሺ ሶሪ እኔ እንደዛ ነገር ሰው አልፈልግም፣ ግን በቃ እሱ ሰው የሱን ስም ይጽፋሉ። ምን አደረገ? ተከለ አበባ ነው እንደዚህ ነገር ነው የሚያወሩት። ግሪን ብሎ አላ ቦሌን ቀየራት ምናምን ነገር ዛት ሶሻል ሚዲያ ላይ የሚታየው ነገር ሌላ ሀገር ነው የምትመስለው ኢትዮጵያ ምናምን ነገር እንደዚህ በጣም የሚወራ ምናምን። ይሄንን አይደለም ማየት የሚፈልጉት እነሱ ማየት የሚፈልጉት እዚህ ጋር መጽሐፍ የምታነቡ ሰው ከሆናችሁ ማለት ነው you're gonna see a lot of peoples a lot ማለት ነው በጣም ብዙ ሰዎች ታገኛላችሁ መጽሐፉ ላይ ኢቭን እንደ ካራክተር ሆኖ የሚጫወቱ ማለት ነው መጽሐፍ ስታነቡ እና እዛ ካራክተር ውስጥ ከራሳችሁ ፊውቸር ላይፍ ጋር የምታገናኙት ሰው ምናምን ስታገኙ ያንድን ሰው ነው ሜንሽን ታደርጉት የሚፈልጉ ምንድነው ምን ስታደርጉ ነው ያንን ሰው ያገኛችሁት የሚለው አስተሳሰብ ይመጣል አይምሯችሁ። መጽሐፍ አነባለሁ ያነበብኩት መጽሐፍ ላይ እንደዚህ ሲሰራ አይቼዋለሁ ይሄ ሰው እና እንደዚህ አይነት ነገር ችግር ገጥሞ ፕላስ ደግሞ ሲሰራ አይቼዋለሁ እና በጣም ኢንስፓየር አደረገኝ እና I would like to be just like him, not like him, you know. You have to answer just like this. Yeah, I want to be like him, but not like him. So, what do you mean? You're gonna say like this, right? You say, what do you mean? You want to be like him, but not like him. Which is, I want to be like him, which is, እሱን መሆን ፈልጋለሁ ግን አልፈልግም። ይሄ ማለት እንዴት አድርጌ እንደማስረዳችሁ እንዴት እንደምትረዱኝ አላውቅም። I'm sorry confused ካረኳችሁ ግን ማለት ነው እሱ መሆን ፈልጋለሁ ግን አልፈልግም ማለት እሱ መሆን ፈልጋለሁ የምትሉት በዛች በሲቹዌሽኗ ላይ ሲያደርጋት በነበረችበት ማይንድ ሴቱ ነው እንጂ እሱን መሆን አይደለም። ግን እሱን መሆን አልፈልግም ስትሉ ደግሞ ራሴን መሆን ፈልጋለሁ ግን የሱ አይዲያ ዛጋ ያለችዋን ወስጃታለሁ። which ይሄ ሜታፎሪካል የሆነ አነጋገር ነው። I want to be like him but not like him. see አሁን ለምሳሌ አንድ ሰው አለ እና በሄደበት ቦታ ላይ የሚያገኛቸው ሰዎች ጋር ቶሎ ጓደኛ ይሆናል። ከዛ ሌላኛም ሰው አለ በሄደበት ቦታ ቶሎ ጓደኛ ይሆናል።
ሁለት ሰዎች ማለት ነው። ከዛ አንድ ሶስተኛ ሰው አለ ደግሞ እሱ ዝም ያለ ሰው ነው። ሶ ከአንደኛው ሰው ጋር ይጣላል ማለት የአንደኛው ብዙ ሰው ጓደኛዎች ጋር ከሚሆነው ከአንዱ ልጅ ጋር ይሄ ይጨቁነዋል፣ ብቻ ቡሊ ያደርገዋል ማለት ነው። ከዛ ይሁን አራተኛ ሰው ድጋሚ መጥቶ ይሄ ሶስተኛ ያለው ሰው ሲያወራው ላይክ ስለዛኛው አሁን ስለ ሁለቱ ፐርሰናሊቲ ሌሎች እነዚህ ሶስተኛና አራተኛ ላይ ያሉ ሰዎች ስለ ሁለቱ ስለ መጀመሪያዎቹ ፈርስት እና ሰከንድ ከብዙ ሰው ጋር ከሚግባቡ ሰዎች ስለ እነሱ ፐርሰናሊቲ እያወሩ ነውና አዲስ የመጣውን ግን ሰው ከሁሉም ሰው ጋር ይግባባል ብሎ ሲጠይቀው yes he is just like that but not like that ብሎ ነው የሚመልሰው። የጋማ ፖይንት ሶ ለምንድን ነው እንደዚህ ብሎ የሚመልሰው? ከሁሉም ሰው ጋር ይግባባል። አንደኛው ከዚህኛው ጋር ፒስ ነው፣ አንደኛው ግን ከሱ ጋር ፒስ ያለ ሁሉ ጊዜ ቡሊ ያደርገዋል። ሶ ቡሊ የሚደረገው ልጅ ከሁሉም ሰው ጋር ይግባባል ልክ እንደዛኛው ሰው፣ ግን እንደሱ ግን አይደለም ማለት ሁለት ቢሄቪየሩ በአንድ ጊዜ ነው የጠቀሰው። ከሁሉም ሰው ጋር ይግባባል ግን ይሄ ሰው ጥሩ አስተሳሰብ የለውም። ጋማ ፖይንት ወይ ሶ እዚህ ጋር ማየት የሚፈልጉት እነሱ ምንድነው አሁን ላይ ምክንያቱም ሊደር ብሎ who is a leader ምክንያቱም ሊደር ከተባለ ኦሬዲ ወይ ፓስት ነው ወይ ፕሬዘንት ነው። ፊቸር ላይ ሊደር የሚሆነው የሚያውቁት ነገር ያለ እነሱ አያውቁም። ይሄን ሊደር ብሎ ስለ ፊቸር ማውራት አይችሉም። ምክንያቱም ምን ሊያደርጉ ያወራሉ? ሲጀምር ስለ ፊቸር ሊደር ምንም አይጠይቋቸው ስላለ ወይም ስለነበረ ነው። ግን እናንተ የሚፈልጉት ምንድነው በፊቸር ማይንድ ሴት ላይ ሆናችሁ እንድትመልሱ ነው። ስለዚህ በግሎባል ኮሚኒቲ ወይም በሎካላችሁ ላይ ካለው ሰው ላይ that you find inspiring እዚህ ጋር ግሎባል ኮሚኒቲ እና ሎካል ብሎ ስለሚጠይቃችሁ የምታገኙት መጽሐፍ ላይ ያገኛችሁትን ሰው ሜንሽን ማድረግ የለባችሁ። አትሊስት ሜንሽን የምታደርጉት ሰው ይሁን። አሁን ለምሳሌ እኔ ባጭሩ ልግለጽላችሁ፣ ጀስት ኤግዛምፕል ልስጣችሁ። ዶክተር ሮዳስ ታደሰን ካወቃችሁት እሱ የሚናገራቸው ነገሮች ኤቭሪቲንግ አባውት ስለ ባይብል በጣም ያወራል። ስለ ብዙ ነገሮች፣ ስለ ጠፉ መጽሐፍት ምናምን a lot of things ማለት ነው። የሳይንቲስት ስለ ከዋክብት ብዙ ነገር ያጠናላ። ሶ ስለዚህ ሰው ይስታወሩ ይሄ ሰው ሊደር አይደለም፣ ባለበት ሴክተር ግን በጣም ሊደር ነው። ሊደር ብሎ ሲታሰብ ሀገር መሪ አይደለም። እናንተም ሊደር ናችሁ፣ የራሳችሁ የሰልፍ ሊደር ናችሁ፣ ለራሳችሁ አለቃ ናችሁ። ሁሉም everyone is like the power for like to do everything, just like everyone has the authority. If you are getting to know with somebody, you have a power to hire, to fire, to promote, whatever. አሁን ለምሳሌ አንድ ሰው ስትተዋወቁት ያ ሰው ጥሩ ከሆነ አቅራቦታችሁን ትጨምራላችሁ፣ which is promote ታደርጉታላችሁ ማለት ነው። ላይፍ ሌቭላችሁን ቀረቤታችሁን የጠበቀ ታደርጉታላችሁ፣ which is ሌቭሉን ፕሮሞት አደረጋችሁለት ማለት ነው። ካልተመቻችሁ ግን ፋየር ታደርጉታላችሁ፣ ታባሩታላችሁ። አዲስ ሰው ደግሞ መተዋወቅ ከፈለጋችሁ ደግሞ ያገኛችሁትን ሰው ደግሞ ትተዋወቃላችሁ፣ which is hire ታደርጋላችሁ፣ which is you have the authority by yourself ማለት ነው። so leader ሲባል it's represent yourself, your mother, your father, whomever, just like human being is a leader for himself. just don't go so far የሆነ obvious የሆነ ነገር ላይ አትሂዱ። ሊደር ሲባል ራሱ የሆነ አንድ ሰው ሊደር ነው። so እኔ አሁን በምሳሌ በሰጣችሁ በዶክተር ሮዳስ ታስቡት ፓስት ፕሬዘንት ብሎ ነው እንትን ያለው። ፓስት ፕሬዘንት ስለተባለ ነው ሊደር ብሎ እዚህ ጋር ለጥያቄው ነው ፓስት ፕሬዘንት ያለው። ምክንያቱም ሊደር ከተባለ ፓስት ፕሬዘንት እዚህ ጋር ነው ኮንፊውዝ የሚያደርጋችሁ። everyone is if it's leader why they say past or present because it's about the Africa Leadership Academy. just ከእንትናችን ሳንወጣ ከእንትናችን ስለምንኖርበት ኮንተንት ሳንወጣ ስለ ሊደርሺፕ ነው ያወራለው። በቃ አፍሪካ ሊደርሺፕ አካዳሚ ከተባለ ሊደርሺፕ ሲባል መሪ ነው የሚታሰበው። ይሄ ነው ሁሉም ሰው የሚያስቡት። መሪ ሲባል ደግሞ የሀገር መሪ ነው የሚያስቡት or የሆነ ነገር ላይ ስልጣን ያለው በሰዎች ላይ ሰዎችን የሚገዛ ግን አይደለም። ሁሉም ሰው ለራሱ ሁሉም ሰው የራሱ ስልጣን አለው እና የዶክተር ሮዳስ ስታስቡት what you find inspire ስለሚያወራው ስለ በጣም ዲፕ እንትን ያደርጋል፣ ሪሰርች ይሰራል ምናምን what achievement inspired እሱ የሰራችሁ achievement ሰርታችሁ ሜንሽን ማድረግ ትችላላችሁ ማለት ከዛ ያዋችኋል ምን አይነት ነገር እዚህ ጋር ግን ሜንሽን የምታደርጉት ነገር ከፈርስት ሌቭል ጋር ካለው ጋር ደግሞ ሚስ በቃ ማች ቢያደርግ የሆነ የሚያገናኛቸው ነገር አሁን ለምሳሌ ይሄኛው ሰውዬ ስለምንድን ነው የሚያወራው? ስለ አርኪኦሎጂስት፣ ስለ ከዋክብት፣ ስለ ጥናትና ምርምር፣ ስለ ቤተክርስቲያን፣ ስለ መጽሐፍ ቅዱስ፣ ስለ ታሪኮች ምናምን አይደለም የሚያወራው። ከላይ ሜንሽን ያደረጋችሁት ነገር ስለ ከዋክብት ጋር የተገናኘ ሶሉሽን የሚፈታ ነገር ከሆነ ለምሳሌ ከዋክብትን ለመመልከት
ይሄ የምትመለከቱት ሌንስ ምናምን ነገር እሱን እየሰራችሁ ከሆነና ስለሱ ከሆነ ያ በቃ ችግሩ ሌንስ ከሆነ እሱን ችግር እየፈታችሁ ከሆነ የመጀመሪያው ጥያቄ ላይ ካወራችሁት፣ ሁለተኛው ጥያቄ ላይ ስትመጡ ደግሞ ስለ ሮዳስ የምታወሩ ከሆነ ምንድነው የሚሰጣችሁ? ሮዳስ ምንድነው የሚሰራው? ስለ ከዋክብት ነው ያጠናኝ። የሆነ ያገናኛቸዋል። ጀስት ዳይሬክትሊ ባይሆንም ግን አይዲያው የተገናኘ ነው። ሶ በአንድ ነገር ላይ እንዴት ሰፊ ነገር ላይ ሪሰርች እንደምትሰሩ ዲፕ ዳውን እንደምትገቡ ነው የሚገነዘቡት እዚህ ላይ። ሶ they're going to be interested በጣም እናንተ ላይ ማለት ነው። ይሄንን ነገር ደግሞ ምንድነው የሚፈልጉት? ኢንተርቪው ላይ ስትሄዱ እንደዚህ ዲፕ ነገር እንደዚህ አይነት ይሄንን አይደለም የምታገኙት። ይሄን አታገኙት። እዚህ ላይ ይሰሏችኋል። በቃ በአይምሮአችሁ ይሄ ሰው አንድ ችግር ሲሰጠው ብዙ ነገር ላይ ዲፕ ዳውን ገብቶ ይሰራል ብለው ነው የሚያስቡት ማለት ነው። ሶ ይሄንን ሰው ነው እነሱ ኢንተርቪው ላይ ሲወስዷችሁ እነሱ ኢንተርቪው ላይ ታስክ ሲሰጧችሁ ሲሰሩ ምናምን ነገር ማየት የሚፈልጉት ኢሳይ ላይ ሜንሽን ያደረጋችሁት ሰው ናችሁ አይደለም የሚለው ነገር ማለት ነው። እሱ ፕሩፍ ካደረጋችሁ you have got nothing to worry about። ይሄ ጥያቄ ጠይቀኝ ተንተባተብኩ እንግሊዘኛ አልችልም ኖ ምንም አትፍሩ። እሱ ነገር ማየት የሚፈልጉት ፐርሰናሊቲያችሁን ነው። በቃ የእነሱ ሰብኮንሺየስ ማይንድ ላይ እናንተ አላችሁና ያንን ፐርሰን ኢን ፊዚካል ኢን ዘ ፍለሽ ነው ማየት የሚፈልጉት። ያንን ካገኙት በቃ ኢንድ ኦፍ ዘ ስቶሪ ማለት ነው። ሰው አሁን ወደ ቱ ቢ ስንመጣ how has this leadership your definition of leadership? What one specific behavior you have adopted because of this leader? easy እንዴት አድርጋችሁ አንድ ነገር ሼፕ አደረገው። አሁን how has this leadership your definition of leadership, which is መጀመሪያ እናንተ የምታስቡት ሊደርሺፕ ትክክል አልነበረም ማለት ነው። ይሄ ማለት ትክክል አልነበረም just wrong ነው ማለት አይደለም፣ ግን ሚስ የሆነ ነገር ነበር። ግን ሼፕ አደረጋችሁ፣ አስተካከላችሁ። ለምሳሌ ቢላ ነው። ቢላ መቁረጫ ነው አይደለ? ዶሎዶመም ሳለም መቁረጫ ነው፣ ታርጌቱ ለመቁረጥ። ሲዳሎዱም ግን የግድ ሼፕ የሚያደርገው ነገር ያስፈልገዋል አይደለ? ልክ ሼፕ ስታስደርጉት ይሄ በማስተካከያ በሞረድ ነው መሞረጃ ነገር ስታስተካክሉት ነው የተሳለ ይሆናል። ይሄ ሰውዬ እንደዛ ሞረድ ነው እንዲሆናችሁ የሚፈልጉት። እናንተ የተሳሳታችሁ ወይም ሌላ ታሪክ ላይ የነበራችሁን ነገር ፐርሰናሊቲያችሁን መቀየር ሳይሆን ቢላው መጀመሪያ ቢላ እንደነበር ግን እንደሳለውና ሻርፕ እንዳደረገው ይሄ ሰውዬ እናንተ የነበራችሁን ስለ ሊደርሺፕ ወይም ደግሞ እንድትረዱበት ነገሮች የምትገነዘቡበት ሊደርሺፕ ሲባል እዚህ ጋር ነገሮችን የምትረዱበትና አንድ ነገር ላይ ዲሲሽን የሚሰጡበት ሆን ሰልፍ ነው ማየት ነው። ሊደርሺፕ ሲባል መሪ አትመልከቱ፣ ግን አንድ ነገር ላይ ዲሲሽን ሜኪንግ፣ አንድ ነገር ላይ ክሪቲካል ቲንኪንግ ሲያስብ እንዴት አድርጎ እንደሚያስብ ይሄን ሊደርሺፕ ማለት what it means። ይሄን እንትናችሁ እንዴት አድርጎ ሼፕ አደረገላችሁ የሚለውን ማየት የሚፈልጉት ማለት ነው። እና እንዴት እንዳስተካከለው ነው ተናገሩ የሚሉት። what is one specific behavior you have adopted because of this leader? የሆነ አሁን ለምሳሌ ይሄ ሊደር አሁን ይሄ ሰውዬ እኔ ሜንሽን ያደረኩት በጣም መጽሐፍ የሚያነበነ በጣም ብዙ ዲፕ ሪሰርች የሚሰራ ከሆነ እኔ ደግሞ በየጊዜው ዩቲዩብ ላይ እየገባው ዘፈን የምሰማ እንደውም ላይሪክስ እየጻፍኩ በደብተሬን በሙሉ ከጀርባዬ እንዳለ ላይሪክስ እየጻፍኩ ዘፈን ማጠና ከሆነ ይሄን ሰውዬ ካገኘሁት በኋላ ላይሪክስ የምጽፍበትን ጊዜ ሪሰርች እንድሰራና ሪሰርች እንድጽፍ አደረገኝ። እና አይ ቲንክ ራሱ ወደፊት ከመጀመሪያ እስከ መጨረሻ እስከምደርስበት ወይም ደግሞ የሆነ ሌቭል ደረጃ ደረስኩበት ብዬ እስከማስበው ወይም ደግሞ የሰክሰስ የመጀመሪያ ሰክሰስ አገኘው ብዬ እስከማስበው ድረስ ያለው ታሪኬን በጻፍኳቸው መረጃዎችና ማስታወሻዎች መሰረት መጽሐፍ ልጽፍላ እችላለሁ እና ብላችሁ ስታስተውሯቸው የሚያስቡት የሚያዩት የ10 ምናምን ዓመት ልጅ የ16 የ17 ዓመት ግን ኢማጂኔሽናችሁ ከ40 ዓመት የሚበልጥ ሰው 40 ዓመት ሰውን ኢማጂኔሽን ያዛችሁት እዚህ ጋር ማለት ነው። ኢማጂን ብዙ ሰዎች በዚህ ታይም ላይ ብዙ ተማሪዎች ወጥተው እኔ ጆርዳን ጫማ ተገዛልኝ፣ ልብስ እንትን አማርኩ፣ ፎቶ ልነሳ ምናምን፣ ስልክ ተገዛልኝ፣ ቲክቶክ ቪዲዮ አየሁ ምናምን ይላል። ይሄ ልጅ ግን ቢሆን ሪሰርች እየሰራ በወረቀት ይጻፍ ወደፊት የሚጽፈውን ነገር ደግሞ ዌስቴጅ ሳይሆን መጽሐፍ ለመጻፍ ያስባል። እሱ ከተማረው ከሱ ስህተት ሰዎች እንዲማሩ ስለሚያስብ ነው። ይኖር የሚል ይሄን ነው የሚፈልጉት ማለት ነው። just በቃ I give you all the answer። እዚህ ጋር ደግሞ leaders mistakes to see ላይ consider one this leader has made and explain what you will do differently from them። አሁን ደግሞ ምንድነው ያደረጓችሁ?
ከዚህ ኢንስፓየር ከሆናችሁበት ሰው ላይ የሱ ታላቅ ታርጋችሁ ጀጅ እንድታደርጉ ስለሚፈልጉት ይናራሪ አሁን እዚህ ጋር ደግሞ ምንድነው የሱ ስህተት ነው ፈልገ የሆነ ሲሰራ የነበረው ነገር የሱ ሰውዬ ብሎ ብዙ ነገር ተሰሩና ለታች የዛ ሰውዬ የሰራውን ጥፋት ይኸውልሽ ትንሽ ሚስቴክ ነው እሷን የሰራት ሚስቴክ አግኝታችሁ እኔ ቢሆን ግን እንደዚህ ያደርግ ነበር እንደዚህ በማድረጉ እንደዚህ ደርሶበታል እኔ ቢሆን እንደዚህ ያደርጋለሁ ከዛስ የሌላ ሰው ደግሞ ሶስተኛ ሰርድ ፓርቲ ሪሰርች ታመጡና ምክንያቱም ከሌላ ሰው ደግሞ እንደሰማው ይሄን ነገር ፊክስ ሲያደርግ ያዩት በዚህኛው ሰውዬ ፊክስ ባደረገበት ወይ ይሄኛው ሲቹዌሽን እዚህ ጋር ያም ሰው የዛ አይነት አስተሳሰብ ኤክስፒሪየንስ ቢኖር ኖሮ እቺን ሲቹዌሽን ፊክስ ያደርጋል ግን ለዛ ይሄን ሚስቴክ ሰርቷል እኔ ግን ፊክስ አደርጋለሁ ብላችሁ ነው የምታስረዱ ይሄ ተማሪ ወይም ይሄ ልጅ የሚያገኘውን ከአንድ ሶርስ ብቻ አይደለም የሚቀበለው ከሱ የተሻለ ይኖራል ብሎ አስቦ ከሱ ከተሻሉ መጀመሪያ ሲያቀ ኢንስፓየር ከሆነበት ሰው በላይ ደግሞ የተሻለ ሰው ፈልጉ ከዛ ሰውም ደግሞ እየተማረ የዚህኛውን ሰውዬ ሚስቴክ ፊክስ ለማድረግ ይጥራል አሁን ለምሳሌ ከዚህኛው በደንብ ተምሮ ከዛኛው ደግሞ የሚማረው ጉድለት ይመለከትበታል ምክንያቱም no one is perfect የዚህኛውን ጉድለት እየተመለከተ ከዛኛው ደግሞ ይሞላል ይሄ ልጅ ብዙ አይነት አይምሮሊ ብዙ አንደኛው ላይ ብቻ ባንዱ ብቻ ክሊን ሆኖ የተቀመጠ አይደለም ብሎ ያስባል ለዚህኛው ሰውዬ ቦስ አደረጋችሁ ለኢንስፓየር ሆናችሁ በርሰው ራሱን የሱ ሰውዬ ታላቁ አደረጋችሁ ማለት ነው የዛኛው አይዲያ ያቺ ሚስቴክ በሱ ሚስቴክ ምክንያት ከሌላ ሰው ባገኛችሁት አንሰር ወይም ከሌላ ሰው ባገኛችሁት ኤክስፒሪየንስ ወይም ከሌላ ሰው ባገኛችሁት ብዙ ነገር ዕውቀት የዚህኛውን ፊክስ የዚህኛውን ሰውዬ ፕሮብሌም ፊክስ ታደርጉለት ሰውዬው ማለት እነሱ የሚያስቡት አሁን የዚህ ሰውዬ ራሱ እንደ በላይ ነው ሰው አድርጎ ነው የሚያስቡት ነው ማየት የሚፈልጉት አይ ቲንክ የኢሳዩ ነገር እየበቃ ይመስለኛል እያደረክ academic online academy that you have completed over past year and a half to this application you may attach a paper a video a presentation a photograph etc please do not attach a certificate or transcript whatever you choose it should show a final product that you are proud of and which reflect your curiosity and effort which is አንድ ነገር ሰርታችሁ effort ያደረጋችሁበት ነገር መጨረሻ ውጤቱ ነው ማየት እንፈልግና of course everyone አንድ ነገር ሰርቶ ሲሳካለት proud ይሆናል ደስ ይለዋል pride አይደለም ማለት proud ይፎራል pride ሌላ ነገር proud ደግሞ አንድ ነገር ሰርታችሁ ደስ ይላችኋል በራሳችሁ ደስ በቃ ይሄን ማድረግ ችግሩን ቢያጋጥመኝም like እኔ እንትን አይደለም በእንደዚህ ችግር ፎልድ መሆን አይደለም I can fix it ማለት ለራሳችሁ ኢነርጂ ይሰጣችኋል ማለት ያ ነው pride is another definition leave it about እና ይሄንን የምትቆሩበት ስራ አስገቡ ምንድነው የሚለው ሰርቲፊኬት እና ትራንስክሪፕት እንዳታስገቡ ነው ምክንያቱም you can get any transcript certificate achievement ምናምን falsely ተጽፎላችሁ ታገኙ ትችላላችሁ አካዳሚም ለና አካዳሚክ መሆን እና ግን ይሄኛው ስራ ደግሞ ያለቀ መሆን አለበት የተሰርቶ which is proud የምትሆኑበት ማለት almost ተሰርቶ ያለቀ ነገር ከሆነ ነው proud የምትሆኑት so ተሰርቶ ያለቀ ነገር አሁን let's say ይሄ ነገር አላይን እናድርግ ከመጀመሪያው ጀምሮ ወደታች ማለት ነው አላይን ለማድረግ ስለ ኮከብ እያወራው ነበር አይደል የመጀመሪያው ስለ ኮከብ ወይም ደግሞ ኮከቦችን ወይም ሌሎች ፕላኔቶችን ለማየት ባይናኩለር ነው የሚባል ምንድነው ቴሌስኮፕ እንደዚህ ነገር ዲፕ ከሰለኝ ማውራውን ነገር ሶሪ እና እንደ ብቻ ወደ ሰማይ ምናምን የሚመለከቱበት ነገር ማለት ነው እሱን ነገር እየሰራ ስለመስራት የምታወሩ ወይም እሱን ነገር ብዙ ሰዎች አይናቸው እየተጎዳ ነው በማይሆን ነገር እየተመለከቱ እና እኔ እሱን ፊክስ ለማድረግ እየሰራው ነው ብላችሁ እሱን የምታወሩ ከሆነ ከዛ ደግሞ ሪሰርች ምናምን ተሰብለው ኢንስፓየር ያደረጋችሁ ነው ሰው ደግሞ ሮዳስ ታደሰ ከሆነ እዚህ ደግሞ የኮከብ ጥናት ምናምን ተማራማሪ እዚህ ጋር የሰራችሁ ስራ ደግሞ ስለምን ቢሆን ኮከቦች ምን ሊመስሉ ይችላሉ የሚለውን ነገር ሰርታችሁ ወይም ስለ ጋላክሲ ስለ ዩኒቨርስ ምናምን እሱን ነገር በስትራክቸራል ነገር አለ አይደል ይሄ በእንደ 3D ነገር ለስነኳችሁ የምትችሉት ነገር በካርቶንም ሊሆን ይችላል whatever በሱ አይነት ነገር የሰራችሁት ነገር ቢሆን እሱ ነገር ደግሞ ፎቶ አንስታችሁ
ወይም ቪዲዮ ሪከርድ አድርጋችሁ ይሄ እንደዚህ ነው የሰራሁት ምናምን ብላችሁ አፕሎድ ብታደርጉት ኤቭሪቲንግ ዩኒፎርም ሆነ ማለት ነው። when they see you they're gonna call you star, you know what I'm saying? like እኔ አሁን ስለ ስታር እያወራሁ ያለሁት as an example ነው. I'm not saying you have to write about stars ምናምን but ይሄንን ሳወራ አይምሮዬ ላይ የመጣልኝ ነገር ይሄ ነው. so just spit it out እና እንደዚህ አይነት ቪዲዮ ወይም ፎቶ አድርጋችሁ ብታስገቡ ከዛስ why did you select this piece of work? ምክንያቱም መጀመሪያ እኔ ይሄ እንደዚህ አይነት ነገር ስሰራበት ነበር። ከመጀመሪያው ጥያቄ ላይ እንደመለስኩት እንደዚህ አይነት ነገሮች ላይ ኢንተረስት አለኝ። ሶ ይሄን ነገር ደግሞ ለእናንተ ማሳየት ፈልጋለሁ ባጭሩ ማለት ነው። ለምንድነው ይሄን ሰሌክት ያደረጋችሁ? እንደዚህ ማድረግ ፈልጋለሁ አለቀ። 200 ወር ድረስ መሄድ የማይጠበቅባችሁ 50 60 ወር ድረስ ሊበቃችሁ ይችላል አይዲያችሁን ከገለጻችሁበት። አይዲያችሁን እስከገለጸላችሁ ነገር ስለ ወርድ ሊሚቱ አትጨነቁ። ወርድ ሊሚቱ ኤክሰስ ከሆነባችሁ ማሰብ ያለባችሁ፣ ኤክሰስ ካልሆነባችሁ የፈለጋችሁ ተጻፉ ችግር የለም። ግን አይዲያችሁን መግለጽ አለባችሁ። ይሄንን ስራ ለምን መረጣችሁ ወይም ይሄን ፒስ ኦፍ ቲንግ አይተም ለምን መረጣችሁ? ምክንያቱም የሰራሁትን ነገር ኢምፐርት ላይክ ፕሩፍ ማድረግ ስለምፈልግ እንደዚህ ኢንተረስት እንዳለኝ ከላይ ሙሉ እንደተናገርኩት ሙሉ ነገር የኔ ፓሽኔ እንደዚህ ለመሆን ነው። አሁን እንዲህ ስትናገሩ በአብዛኞቻችሁ አይምሯችሁ ላይ የሚመጣው አሁን ስለ አፍሪካ ሊደርሺፕ እያወራን ሊደር ስለመሆን እያወራን እንዴት ነው ስለ ጋላክሲ እና ስለ ስታር ማውራው ምናምን ማን የትኛውም አፍሪካ ሊደርሺፕ አድሚሽን ኦፊሰር ሊደር እንድትሆኑ አይደለም የሚፈልገው። ማቹሪቲያችሁ ትልቅ ነው ወይ? በቃ እነሱ አፕሊኬሽኑን አዘጋጁ እዚህ ማቹርና አርቆ ሐሳቢ የሆኑ ተማሪዎችን ከስቱፒድ ከሆኑ ተማሪዎች ፒክ አድርጎ አውጥተው የተሻለ ቦታ ላይ እንዲደርሱ እነሱ ማበረታታት ነው፣ ዓለማችንን እንዲቀይሩ ብለው ለማሰብ ማለት ነው። በቃ that's the point እንጂ የግዴታ የሶሻል ተማሪ ሆናችሁ ስለ ህግ ማጥናት አለባችሁ፣ ስለ ሊደር መሆን ማጥናት። እንደተናገርኩት ሊደር ማለት ማቹር መሆን፣ በአንድ ነገር ላይ አርቆ ማሰብ፣ ይሄ ነገር ከኔጌቲቭ መማር፣ ውድቀትን ማመን፣ አካውንታቢሊቲ መውሰድ፣ ለምትሰሩት ስራ መጥፎም ይሁን ጥሩ አካውንታቢሊቲ መውሰድ። አብዛኞቻችን አካውንታቢሊቲ አንወስድ። አንድ ነገር ስናጠፋ ምናምን ነገር ሰው ካላየን ስፔሻሊ በትንሹ ብርጭቆ ሰብረን ሰው ካላየን ማን እንጥለውና ማን የሰበረው ኧረ እኔ እንጃ አላየነው። አካውንታቢሊቲ መውሰድ የሚጀምረው ከትንሹ ነው። እኔ ነኝ የሰበርኩት ታውል ወድቆብኝ ነው አለቀ። አትሞቱ። ብርጭቆ ነው የተሰበረው፣ ብርጭቆ ነው። እንደዚህ አይነት አካውንታቢሊቲ መውሰድ አለባችሁ። ሶ የሚፈልጉት ሊደር ሲባል አካውንታቢሊቲ የሚወስድ እሱ ነገር ነው። አሁን የነሱ ጥያቄዎች ሜታፎሪክ የሆኑ ጥያቄዎች ማለት ነው። ይሄን ነው ፕሩፍ እንድታደርጉላችሁ። So you have got a lot to do ማለት ነው እዚህ አፕሊኬሽን ላይ። it's not easy just የእናንተ ፓርት ኦፍ እንትናችሁን የሆነ ሳይድ ፓርታችሁ ነው እዚህ ላይ ሙሉ ነገር የምታስገቡት ማለት ነው። ስለዚህ you have to take it serious this thing. Now how have you built and will you build on your chosen piece of work? like ምን ጥያቄ ነው እሺ? How have you built? It's okay. But will you, which is future no ያወሩ ያሉት, they're gonna confuse you guys. You have to answer how have you built on your chosen piece of work ነው የሚባለው። እንደሱ ግን confused ለማድረግ እናንተ ከላይ ምንድነው የሚለው ጥያቄው ሲጀመር ሲጠይቁ whatever you choose it should show a final product that you're proud of, which this thing already is done, which is past ከሆነ እንዴት ነው will ብለው ወይም ስለ future የሚያወሩት እዚህ ጋር no, they're gonna confuse you or they are like dummy or like again you have to just don't look about the wheel ምናምን thing ማለት ነው እዚህ ጋር just look how have you built on your chosen piece of work እንዴት እንደሰራችሁ ታስረዱ እንዴት እንደምትሰሩት ነው እዚህ ጋር እንደታስረዷቸው እንደሚጠይቁት እንደምትሰሩት ደግሞ አይሆንም ከመጀመሪያው ጋር አይገናኝም ይጋጫል ሁሉራል እዚህ ጋር ምንድነው ነርቭስ ተማሪዎች አይደለም እንደዚህ አይነት ተጠቅሞባቸው ጥያቄውን ገና ከመጀመሪያው ሳይነበብ በጣም ኮንፊውዝድ ነው የሚሆነው። ጭራሽ አይደለም እንደዚህ የሚያወዛግብ ነገር በጣም ብዙ ሰው ጥያቄ የሚጠይቀኝ እኔ ቴሌግራም እንትን ላይ ፕራይቬት ኢንቦክስ ላይ መጡና ይሳያቸው ልኮ ሪቪው አድርግልኝ እንደዚህ ብዬ ጻፍኩት ምናምን አይባልም። ይሄንን ቪዲዮ እዩት ፕሊዝ አይ ቤግ ተመልከቱት ከመጀመሪያው እስከ መጨረሻው it's gonna help you በጣም ማለት ነው። you have to be independent የምፈልገው ማለት ከቤት መውጣት እናትና አባትን ጥሎ መውጣት አይደለም። ኢንዲፔንደንት መሆን በአስተሳሰብ እናንተ የምታስቡት ነገር what you will say what do you think ብሎ አለመጠየቅ for women
I'm not saying for girls እዚህ ጋር የምትመለከቱት girl ናችሁ ተማሪዎች ሴቶች ተማሪዎች you are girl ማለት እቺ ገና ትንሽ ናችሁ አላደጋችሁ women የሚባሉት ትልቅ ናቸው what do you think ብለው መጠየቅ ያለባቸው women ናቸው for their husband ግን እናንተ ሴቶች ናችሁ ማለት which is ገና girl level ላይ ናችሁ እናንተም you don't have to ask what do you think you have to fix these kinds of problems before you are going to ask what do you think and you have to ask that question for your husband not for anybody now until then you are not allowed to ask what do you think question it's your own now please like guys I cannot say no more I'm going to change this channel into motivation no way እሺ አሁን አለቀ አሁን የደኛው so section 7 ላይ ገባ ምን መጣ additional information okay please list two most important award either academic or extracurricular that you have won below you may attach documentation as proof if available please ensure information includes year award organization ምናምን ነገር ማለት ነው so the document is not required so document ማድረግ ምናምን required አይደለም ግን እንድትነግሯቸው ይፈልጋሉ what does that mean ከነገራችሁ ካላችሁ ለምንድን ነው አፕሎድ ማድረግ የማትፈልጉት it's gonna lie ማለት ነው if someone has to hide something he's gonna say it but he's not going to repeat it አይደግመውም ይናገራል አንዴ ግን አይደግመውም ውሸት ከሆነ ማለት እውነት ግን ከሆነ በላይ በታች በምንም ይሁን ወጥቶ ወርዶ ያን ነገር ፕሩፍ ማድረግ የሚፈልገው ሳይጠየቅ ራሱ ማለት so if acceptable error is going to trick you as long as you have to go for it you have to upload it so they're gonna separate with what kinds of people students they are gonna choose ማለት ነው so be selective upload አድርጉ እዚህ ጋር ዶክመንት ሰርቲፊኬት ምናምን ካላችሁ ኤክስትራ ካሪኩላር ክለብ ምናምን የተሳተፋችሁበት ምናምን ነገር እንዳለ ፖስት ጻፉ በዚህ ዓመተ ምህረት እንደዚህ ከዚህ ኦርጋናይዜሽን ይሄን ያክል ሪኮግኒሽን ተሰጥቶኛል ይሄውና ደግሞ አፕሎድ አድርጌ ያለ ፎቶ አንስታችሁ ምንም ማርካችሁ አፕሎድ ሳታደርጉ እንዳታልፉ ይሄን ነገር ሁለተኛ we recognize that applicant may have information circumstance or qualification that are not reflected on this application through wait recognize that applicant may have information that are not reflected in this application through other questions that we ask do you have anything additional to add on your application that include but not limited changes in educational system COVID-19 impact on your family accomplishment or work that you do not fit into other application questions አሁን ለምሳሌ ከላይ ጠይቋችሁን ጥያቄዎች ስለ ኮከብ ምናምን አወራን አይደል በእኔ ኤግዛምፕል መሰረት እንደዛ አውርተን ጨረሰን ምናምን ነገር ከዛስ እዚህ ጥያቄ ስትመጡ ኮከብ ምናምን አስፔክት ውጪ ሌላ ፓሽን ካላችሁ ምናምን ነገር ሁሉ የገጠማችሁ ምናምን ነገር ካለ እዚህ ጋር ማውራት ትችላላችሁ ይሄ የእናንተ መድረክ ፍሪ ነው ኦፕሽናል ነው ግን ፍሪ ነው አውሩት ሁሉም ሰው ይኖርዋል ስለማናስብ ነው ማይኖር መጻፍ ማንችለው ኮርስ ማትችሉት እናንተ እኔ እዚህ ውስጥ የለውም ምን ያለሽ ነው ሌቨል ሶ መጻፍ ማትችሉ ስለማታስቡት ነው ወይም ደግሞ አይምሯችሁ ላይ በደንብ በቃ ጊዜ ሰጣችሁ ምናምን ስለማታስቡት ጊዜ ስለማሰጡት ነው እንጂ ሁሉም ሰው አለው ይሄን ነገር ኦፕሽናል መባሉን ተውት ኦፕሽናል ከሆነ ሲጀመር ጠይቄውን መጻፍ አይጠበቅም ግን መልሱት ይሄንን ጥያቄ ማለት በቃ ኢንፎርሜሽን ማውራት የምትፈልጉት ነገር ከናንተ ጋር ካላችሁ ሁሉም ነገር መናገር የምትፈልጉትን አፕሊኬሽናችሁ ላይ አታች እንዲደረግ እንደ ሰፖርት ዶክመንት ማለት ነው አታች የሚደረግ ነገር እንዲሰርታችሁ ከነበረ ምን ስታደርጉ ከነበረ በችግር ምክንያት ኦቨርካም ያደረጋችሁትን ነገር በቃ ቢሳይድ አሁን ስለ ኮከብ ስለወረን በኮከብ ምሳሌ ሰጣችሁ ቢሳይድ ከኮከብ ውጪ ያለውን ሌላ ነገር ሁሉም ሰው አለው ያንን ነገር ፋይንድ አውት አድርጋችሁ እዚህ ላይ ሜንሽን ማድረግ ሶስተኛው ጥያቄ ደግሞ ምንድነው የሚለው if you have additional work or accomplishment that exponentially proud of we encourage you to share those with us this could video website portfolio artwork like ይሄንን ያላችሁ የሰራችሁት ምናምን ነገር ምክንያቱም in your free time ምናምን ነገር are you scrolling TikToks listening music of course you have to do that but you have to be disciplined and you have to give some kinds of credit hours for some kinds of support document ምናምን እንደሚባሉ እነሱን መስሩባችሁ ታይሞች ደግሞ ይሁን በቃ ፕሮዳክቲቭ የሚባል ታይም ሊኖራችሁ ይገባል so you need to have some kinds of little at least 30 minutes every day productive hours ማለት ነው እና
ያቺ በዛች ታይም ላይ የሰራችሁትን ነገር እዚህ ላይ ሜንሽን ማድረግ አለባችሁ እና አድ አድርጉት። እዚህ ጋር ኢፍ አክሴፕታብል ኦፕሽን አለ አድ አድርጉት። ከዛስ አለቀ። ይሄንን ክሊክ ታደርጋላችሁ። መርጣችሁ አንብባችሁ ጨርስም ማለት ነው። ሶ ጋይስ ይሄን ይመስላል። አይ ሆፕ ሁሉም ሰው ተረታችኋል ብዬ አስባለሁ። ካልተረዳችሁ ደግማችሁ ቪዲዮ ነው ደጋግማችሁ ቪዲዮውን በደንብ ከመጨረሻው ድረስ ደጋግማችሁ። አይ ዶንት ቲንክ አም ጎይንግ ቱ ሜክ ኤኒ ካይንድ ኦፍ አፍሪካን ሊደርሺፕ ሪሌትድ የሆነ ቪዲዮ ከዚህ በኋላ ምክንያቱም this going to be my last now unless I see some kinds of changes in the questions ምናምን ነገር I don't think I'm going to make some kinds of video ምናምን ነገር please guys ይሄን ነገር እዩት፣ ለጓደኞቻችሁ ለሁሉም ሰው ሼር አድርጉት ይጠቅማችኋል ብላችሁ የምታስቡት እና ደግሞ ላይክ ሰብስክራይብ እንድታደርጉ ከወደዳችሁት ብቻ if you like because I insult some of you here so you may dislike me but just if you dislike me it's okay but just subscribe okay and now share. Bye guys.